አንዱ ምን ይላል? ከ18 ዓመት በፊት አገባሁኝ። ያገባኋት ሚስት በጣም ጥሩ ሰው ናት። በጣም ሷሊህ ናት። ልጆቿን በጣም ቆንጆ አድርጋ የምታሳድግ በጣም መልካም ሴት ናትኝ። ለእኔ ምርጥ ሚስት ነበረች። ቤተሰብ መሰረትኩኝ። አልሐምዱሊላህ። ቤቴ በጣም በፍቅር የተሞላ ደስ የሚል ቤት ነበረ። ሲሄድ የምናፍቀው ቤት ነበረ እና ከ18 ዓመት በኋላ ታመምኩኝ። ታመሜ ታዲያ ወገቤ ላይ የነበረ ህመሙ ሆስፒታል ሄድኩኝ። ተመረመርኩ። ሙሉ ምርመራ ካደረግኩ በኋላ ዶክተሩ ጠራኝ። ያ ፉላን አለኝ። ከሄድኩ በኋላ በሽታው ይሄ ነው እና ያመመህ ደግሞ በጣም ከፍተኛ ከመሆኑ የተነሳ መውለድ ደግሞ አችልም ብሎ ሲነግረው ከበሽታው ይልቅ መውለድ አችልም የሚለው ነገር ጆሮዬ ላይ ያጋጨልብኝ። ከሷ 4 ወልጃለሁ። 3 ወንድ ልጅና 1 ሴት ልጅ ወልጃለሁኝ። እንዴት ነው 4 ልጅ ወልጄ መውለድ አችልም የሚለኝ ምናምን ብዬ አይ ይህ ሰውዬ ተሳስቶ መሆን አለበት እንጂ ሚስቴ በጣም ጥሩ ሰው ናት፣ እንደዚህ ልታደርገኝ በፍጹም አችልም ብዬ ወደ ሌላ ሆስፒታል ሄድኩኝና ሌላ ሆስፒታል ላይ ምርመራ ሳደርግ ውጤቱ ተመሳሳይ ነበረ።